ተወዳጁ የእንግሊዝ ፕሪምየር ሊግ ሰባተኛው ሳምንት ዛሬም ቀጥሎ ሲደረግ አርሰናል በሜዳው በኤምሬት ስታዲየም ቀን 11 ሰዓት ላይ ዌስትሃም ዩናይትድን የሚያስተናግድ ይሆናል። አርሰናል ይህንን ጨዋታ የሚያሸንፍ ከሆነ ሊቨርፑል እስከሚጫወት አሊያም ደግሞ ሊቨርፑል ከተጫውቶ ነጥብ የሚጥል ከሆነ የፕሪምየር ሊጉ መሪ ሆኖ እንደሚቀጥል ይረጋገጣል። የአርሰናሉ አሰልጣኝ ሚኬል አርቴታ እንደተናገረው ከሆነ ጨዋታውን ለማሸነፍ እጅግ ከወትሮ በላይ ተዘጋጅተናል። የተከላካይ ስፍራ ተጫዋች የሆነው ደግሞ በኦሎምፒያኮስ ጨዋታ ጉዳት ያስተናገደው ጋብርኤል ማጋሊሽ እጅግ በጣም ለጨዋታው ዝግጁ እንደሆነና ከጉዳቱ አገግሞ 100% በዛሬው ጨዋታ ይሰለፋል በማለት እንግዲህ ሚኬል አርቴታ ሀሳብ አስተያየቱን ሰጥቷል። የማይሰለፍም ከሆነ እንግዲህ ሌሎች ተጫዋቾች እሱ ቦታ ላይ አሉን፣ ያን ያህል የሚያሳስብ ነገር አይደለም። ሆኖም ግን ተጫዋቹ ግን ሙሉ በሙሉ ጤነኛ ነው በማለት እንግዲህ ሚኬል አርቴታ ምላሹን ሰጥቷል። ጨዋታውን ለማሸነፍ እንደሚገቡም እንደዚሁ ሚኬል አርቴታ ጨዋታውን በጥንቃቄ እንጫወታለን፣ ከጨዋታው ላይ የምንፈልገው እኛ 3 ነጥብ ነው፣ 3 ነጥቡን ይዘንም እንመለሳለን በማለት ሚኬል አርቴታ ሀሳብ አስተያየቱን ሰጥቷል። ሌላኛው ኦልድ ትራፎርድ ላይ የሚደረገው ማንቸስተር ዩናይትድ አዲስ አዳጊውን ሰንደርላንድን የሚያስተናግድ ይሆናል። ይህ ጨዋታም በብዙዎች ዘንድ የሚጠበቅ ይሆናል። እንግዲህ ሰንደርላንድ እንግዲህ ለማንቸስተር ዩናይትድ እጅግ ፈተና ይሆናል ተብሎ ይጠበቃል። በጣም ጠንከር ያለ አቋም ላይ ይገኛል። እንግዲህ ሰንደርላንድ ማንቸስተር ዩናይትድን ነጥብ ሊያስጥለው ይችላል የሚሉ ግምቶችን በስፋት እየወጡ ይገኛሉ። ሌላኛው የአምናው ሻምፒዮን ሊቨርፑል እንግዲህ ወደ ስታንፎርድ ብሪጅ አቅንቶ የምዕራብ ለንደኑ ክለብ ቸልሲን የሚያስተናግድ ይሆናል። ይህ ጨዋታ የሚደረገው እንግዲህ ምሽት 1 ሰዓት ተኩል ሲሆን ቸልሲ በሜዳው በስታንፎርድ ብሪጅ የአምናው ሻምፒዮን እና የዘንድሮ የእንግሊዝ ፕሪሚየር ሊግ መሪ የሆነውን ሊቨርፑል የሚገጥም ይሆናል። እንደዚህ አይነት አጫጭር ስፖርት መረጃዎች እንዲደርሳችሁ እዚች ጋር ያለችዋን የፕላስ ምልክቷን መጫናችሁን እንዳትረሱ። ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁንም እንደዚሁ በትህትና እየጠየቁ መቻችሁ። መልካም ቀን